ቁንዲ ተብሎ በሚጠራው አካባቢ ባለች ገዳም ላይ የተለየ አንድ ነገር እንዳለ ይነገራል። ታዲያ ይህን ልዩ ነገር በራሴ ተመልክቼ መሰክር ዘንድ ወደዚህ ስፍራ አቀናው። ቁንዲ ላይ ካሉ ገዳማት ውስጥ የቁንዲ ቅዱስ ጊዮርጊስ ገዳም አንዱና ጥንታዊው ሲሆን በንጉሥ ወሰን ሰገድ ዘመነ መንግስት እንደተመሰረተ ይነገራል። ታዲያ በዚህ ገዳም ላይ ከሰማይ የወረደ መስቀል እንዳለ በሰፊው ይነገራል። የሰማይ ወረደው መስቀል እዚህ አለቃ አካለ ወልድ የተባሉ ብፁዕ ሆኖ ነበሩ። በሳቸው ዘመን በልቅናቸው ጊዜ እዚች ቦታ ላይ ከሰማይ ወርዷል። እዚች ቦታ ላይ እና ከሰማይ ነው የወረደው። መልኩን እንዳያችሁት ቡንማ ነው። መልኩን ይቀያይራል፣ እንደዚህ ይላል። በዚያን እዚህ ቦታ ላይ አለ። በቀደመው ጊዜ አለቃ አካለ ወልድ ክፍሌ የተባሉ ታላቅ አባት በአፄ ቴዎድሮስ ዘመነ መንግስት በአለቅነት ተሾሞ በነበረበት ጊዜ በአካባቢው ላይ ከፍተኛ የሆነ እርስ በእርስ ጦርነት ስለነበር እኚህ አባት በተጉለት መራቤቴ መንዝና አንኮበር ላይ ያሉትን ሰብስበው በውስጣቸው ያለውን ችግር ለመፍታት ጥረት ሲያደርጉ ቆይተው ነገሩን አቀራረቡ። በስተመጨረሻ እርቀ ሰላም ወርዶ እርጋታ አድርገው ዙሪያቸውን ከበው ሲቀመጡ ይህ መስቀል በመካከላቸው ወርዶ እንደተቀመጠ ይነገራል። አንዳንድ አባቶች ሲናገሩ ገዳሙ በግዑሳን የተሞላ ስለሆነ እርቅ ማውረዳቸውን ተከትሎ እነዚህ ስጉራን ቅዱሳን እርቅ ማውረዱን አምነውበትና ተቀብለውበት እንደሆነ ለማሳየት ይህንን መስቀል በመካከላቸው እንደጣሉት ይነገራል። እንግዲህ ይህ መስቀል የቁንዲ ጊዮርጊስ ቦታ ላይ ነውና በቁንዲ ቅዱስ ጊዮርጊስ ቦታ ላይ እንዴት እንደወረደ ከሰማይ ወርዶ መምህር አካለ ወልድ የሚባሉ መምህር ነበሩ። ይበቁ ተፈጣሪ የሚያስታርቁ በሳቸው ጊዜ ሲዘምሩ ከሰማይ ወረደ ነው የሚባለው። ከዛ ለሀገሩም መቅሰፍት መጣ፣ ተስቦ መጣ፣ የላም በሽታ መጣ፣ የብስ መጣ። ምንም የመጣውን ነገር ይሄ ከዞረ ከእንስሳም በከብት መጣ፣ አንዲት ነገር አይነካም። ስለዚህ ተሰማምቶ እስከ አንኮበር ከተማ ድረስ ይህ ከወረደ ቀጥ ይላል ሁሉ ነገር መቅሰፍት። ይህን ይመስላል መስቀሉ። ይሄ ነው፣ ስዕሎቶች ያሉበት ይህን መሰለ ነው ማለት ነው። ዛሬ ላይ እርስ በእርስ ግጭት ጠበን በምድራችን መከራ ብናመጣም ልክ እንደ አለቃ አካለ ወልድ ያሉ አባቶችን ሀገሬ ዛሬም ትናፍቃለች። በአባቶቹ ወንበር የሚተካ ትውልድን አይንሳን። ቸር ቆዩኝ።